ዛሬ በቦሴ ማዕድ ይሄን የመሰለ ወርቅ እንጀራ አብረን እንጋግራለን። እስከ መጨረሻው እዩት፣ ትወዱታላችሁ። ያው እንጀራ አንዳንዴ እምቢ የሚላችሁ ሰዎች በዚህ መልኩ ብትሞክሩት ወርቅ ይሆንላችኋል ማለት ነው። በመጀመሪያ ሳፋ ቀረብኩኝ፣ ማውኪያዬም ማለት ነው። ከዛም በኋላ ባያችሁት ሳህን 3 አደረኩኝ። ያው መቼስ በኪሎ አልመዝነውም። በሱ አደረኩና ውሃ አደረኩኝ። ይኸው እንደዚህ እያቦካሁኝ ነው። እቃው ከታች እንዳይጎዳ ማዳበሪያ ማድረግ ትችላላችሁ። ከዛ እንደዚህ በደንብ እሽት አድርጌ ያቦካሁት። ዋናው ነገር በደንብ መታሸት አለበት። ስለዚህ እንደዚህ በደንብ እሽት አደረኩና ውሃ አደረኩና ለሰስ አደረኩት። ከዛ ቡሃ ቃይና መጣውኝና አደረኩኝ ከሱ እርሾ 1 ጆክ እርሾ ነበረኝ ማለት ነው። እቃውን ሳጥብ ገልብጬው ኖሬ ነው በቃ ይሄው አደረኩት። ከዛ ቀላቀልኩትና ክድና አድርጌ አስቀመጥኩትኝ ማለት ነው። ከዛ በሁለተኛው ቀን ጧት እንደዚህ ነው ውሃው እንትን ብሏል ማለት ነው፣ ጠሏል። እሱን አጠለልኩኝና ውሃ 1 ሊትር ተግማሽ ነው ያደረኩት። በብረት ድስት የጣድኩት መብራት ሄዶ ነው መሀል ላይ እና በደንብ የማይታየው። ከዛ በኩባያው 1 ተግማሽ አድርጌ እዚህ ከፈላ ውሃ አደረኩና አብሲት ጣልኩኝ ማለት ነው። ከዛ ወደ እቃው አደረኩ አብሲቱን። ያው አብሲት የማይፈልግ ጤፍም ሊኖር ይችላል። መጀመሪያ እንደዚህ ትሞክሩትና ከዛ ደግሞ በሙቅ ውሃ ብቻም በፈላ ውሃ ብቻ ማለት ነው፣ በሱ ብቻም አለ አንዳንድ ጤፍ እንደ ጤፉ ነው። ግን በዚህ መንገድ ሞክራችሁ ካልተመቻችሁ እዛ መቀየር ማለት ነው። ከዛም በኋላ ምጣዱም ግሏ ላይ አሰስኩኝና እንደዚህ ነው በጆክ ነው ማዞረው። በጆክ አዞርኩኝ። ከዛ በኋላ እንደዚህ ክድና አደረኩት። አዛ ስከፍተው ወርቅ እንጀራ እንደነገርኳችሁ ጋገርኩኝ ማለት ነው። ከዛ ሁሉንም አንድ ላይ ጋገርኩኝ። ሁሉንም አንድ ላይ እየጋገርኩኝ አወጣውኝ ማለት ነው። በምታዩት መሰረት ትንሽ ቪዲዮ ረዘም ያለ ነው እንግዲህ እዩት። ከዛም በኋላ ሁሉንም አንድ ላይ እንደዚህ ጋግሬ ጨረስኩኝ ማለት ነው። እና እንደዚህ ሆኖ ቆንጆ ሆኖ አንድ ላይ ጨርሻለሁ ማለት ነው። ከዛ በጎን ድንች ወጥ ሰርቼ ስለነበረ አቀረብኩኝ። እንብላ። እና ደግሞ ዩቲዩብ ቫዩ ላይ ያለ ሰብስክራይብ ያደረጋችሁልኝ አመሰግናለሁ። ባይ